ማሮቼ ማለት ነው። ፎቶ ተነስቶ ማይሞሽ ናቸው ጋይስ። እኔ ሜንሽን የሚያደርጉት ማለት ነው ያ ፎቶ ሁሉ ማለት ነው። ሁሌም እነሳሉ እንደዚህ ስቴል ማለት ነው። ሌላ ስቴል አይቀየሩም እንዴ? ይሄንን አኮን ፎሎ ኮምፕሊንግ አድርጉ። ኮሜንት ላይ የዛሬ ኮሜንት ላይ መናገር ነበረባችሁ። ምን ብለን አሁን እነሱ ሙሽሮች አይደለም እንዴ? ልክ እንደ ድሮ ነው እየተነሳው አለው። ቀይሩላችሁ ኮሜንት ላይ መናገር ነበረባችሁ። እንደኔ ጻፉ እንደዚህ ብላችሁ ኮሜንት ላይ ጻፉ። እኔ ነግሬያለሁ። ስንት አይነት ስቴል አለ። ሁሌስ ጀርባ ተመልሳ ነው የምትነሳው። እሱ ደግሞ ሁሌ ወገብ ይዞ ነው የሚነሳው። ወይ ዘንድሮ ወይ አንቺ ከፊትያ ወይ ጉዴ ይፈል ነገር ብለሻል። ጉግል ውስጥ ማለት ነው ገብቶ ሰርች አድርጎ የፎቶ ስቴል ብሎ ሰርች አድርጎ መነሳት አለባቸው። ምን ብሎ አና ከዶ ማስባጋ አና ኪዛሪ የፒክቸር ስቴል ጋይስ አምሳ ምናምን ሰው አላችሁ። ባካችሁ ቤቴን ኮፕሊንግ አድርጉ። ምን ሆናችሁ ነው? አሁን 56 ሰው አላችሁ። ሄዳችሁ ብሩኬን ጻፉ፣ ሃይሚን ጻፉ፣ ስቴል ቀይሮ ፎቶ የምንም አትጻፉ። የኔን ቤት አባርጉ፣ አትጻፉ። ሹ ሀይዳ የምን መጽሐፍ ነው? ጻፉ። አሁን 2 ዓመት አንደኛ ስቴል ነው እንደምነሳው እነሱ እንደተመቸው ይነሱ። ገደል ግቡ ማለት ነው። እነሱ አሁን ሙሽሮች ናቸው። እንደፈለጉ መነሳት ይችላሉ። ሀደ ሁሌ መለጥ፣ ሁሌ ወገብ ይዞ ከጀርባ ሁሌ ምናምን እንደ ፍቅረኛሞች መነሱ አስተላለ ወይ እቺ ማለት ነው። እቺ ማን ነበረች? እሷን አስገቢያት። እቺ እኔ እንሳቅ በእናታችሁ። እቺ ማን ነበረች? ወይኔ ፍሬ መጣሽ። ፍሬዬ እንዴት ነሽ? ፍሬ ፎቶ ቀይራለች። አው ፍሬ ፎቶ ቀይራለች። ማን እንዲሞት ነው? ፍሬዬ ወይ ፍሬዬ ማለት ነው። በጣም ተሰቃያችሁ። ተው እንጂ ተው። አየሽ ፍሬዬ የምትለውን ነገር ሰምተሻል አይደል? እቺ ከካም የሆነች ልጅቷ ፍሬ እንዴት ሆኖ ይነሱ። አሁን ደግሞ ስለ ፎቶ ጻፉ። 2 ዓመት ነው እግዚአብሔርን ቆይ ፍሬዬ ማለት 2 ዓመት ነው። ይሄ ስቴል ቀይሮ አያውቅም። ሁሌም እንደዚህ ነው። ችግር አለ። ልብስ ከቀየሩ አይበቃም እንዴ? ሹ ሀይዳ ስቴል አለ አንዴ። እናንተ ምንድነው? ቆይ እኔ የኛ ልጆች እኮ ትገርማላችሁ። ሌላ ነገር ሲመጣ ይሄ ስቴል ነገር ሲመጣ ይሄ እነሱ ፍቅረኛሞች ናቸው። እኔ እውነት ፍቅረኛሞች እንደዚህ ነው። ሲምበል ወይኔ ስሙን ኮሜንት ላይ ጻፉ ብያለሁ። እንደኔ ኮሜንት ፎቶ ምንም አያምርም። በጣም ነው የሚደብረው። አዎ አያምርም። ያምራል ከላስ በተራው ሹ ሀይዳ ሌሎች ሙት አድርጉና ፍሬ ታውራ። ይሄ ሁሌም አንድ አይነት እያሉ ነው። ከታች ራሱ የማንድ አይነት ሆነ የማንድ አይነት አልሆነ ተመችቶኛል። እኔ በኩል ተው ግን እናንተ እኔም ተመችቶኛል። እግዚአብሔርን ቅዱስ ያታው የምር እኔም ተመችቶኛል። እኛ ሴጣኑ ለምን እንደዚህ ሆኑ? ለብሰው ሲመጡ ለምን እንደ ሰዎች እኮ ተሰቃዩ። ኧረ ተው እነሱ አይደለም ምን ይልምዳቸው በጣም ነው የሚያስጠላው። አንቺ ከጨረቃ ጀመርሽ ለዛ አይደለም እኮ አንዴ ለዛ አይደለም ለዛ ይለቀቀሽ ጨረቃዬ ቆይ አንዴ በሪስ እኔ ለዛ አይደለም እኮ አልኩት። ስቴል ይቀይሩ ማለት ነው። ሌላ ነገር አይደለም። ጅበት የምንም ዛሬ ፎቶ አያምንም ነው ይደብታል። በቃ እሺ አያምንም።